ታዩ በራሱ ጊዜ ይፈላል ከሰሉን አትፍጂው ስሚ የሁለት ብር ከሰል ሁለት ፍሬ መሆኑን አታውቂም ምን እንደው ቁምጣ አንስጠኝ እስኪ የምን ቁምጣ ስንት ቁምጣ ነው ያለ አንድ ነው እና ታዲያ ለምን ፈለከው ለስራ ነው ለስራ ፈልጌው የምን ስራ ነው አንተ የእናቴ የውብዳርን ቤት ቀለም ቀባልኝ ብለው ልቀባላችሁ አንተ ነቀብው አዎ ምን ነው እንዴም አርጎ ቀብየል ምኑን አውቀህ ነው የምትቀባው ባለፈው ማልቤታችን ከሶስት ነው ካላት ቀበፍት አልፋ አርገ ቀብታላችሁ ይል አሳምሬ ነው አላየሽው እሺ አላየሽ የሆነስ ሆኖ የቀባህላት በገንዘብ ነው በበላሽ በገንዘብ ነው ታዲያ ምን ነው ከዚህ በፊት ቀብተህላታል ይሌለም እንዴ እና ስንት ከፈለች 120 ብር 120 ብር ወየኔ ልጆች የታደረስከው ታዲያ 120 ብር ሱሪ ገዛውበት ሱሪ በ120 ብር ሱሪ 110 ብር ቀንሰህ ሞተሃል ወይኔ ልጆች አይ እኔ እድሜ ልኬን በአንድ ሱሪ እኖራለሁ እናንተ በ120 በ110 ብር ሱሪ እና ምን ላድርግ ሱሪ ያለቀብኝ ብዬ አንተን ከማስቸግር ዝም በለዳ ምን ታስቸግረኛለህ ድሮስ በ120 ብር በ110 ብር ሱሪ ልገዛልህ ነበር እንደማትገዛልኝም አውቃለሁ መገዘዝ ውረድ ግብስብስ ለማይሞላ ከርስ ማሰቢያንሶ ለሱሪ ልጨነቅ ደግሞ አንድ እንኳን የሚረባ ልጅ የለኝ ወይኔ ወልዶ መና ወይኔ ልጆች ያቺ እንኳን የከፈን መግዣዬን አንስቼ ልኪያት ይሄው እስካሁን ድረስ ዘይክፋት ይላት በምን ነው በላንተ ዝም በል ምን ይገጥማታል በሌላው የደረሰ አይደለም እንደ ደረሰ በሷ ነው አረብ ሀገር መሄድ የተጀመረው ስለሷ ችግር ምን አወቅን ይክፋት ይላት በላህያ አህያ ምን ይከፋታል የነ የውብዳር ልጆች አሉ አይደለም እንዴ በወጡ በስንት ጊዜያቸው ነው ቤተሰቦቻቸውን የሚጦሩት ባክ ቁምጣ አንስጠኝ ገብተው ሰ አንድ ሱሪ 120 110 አንተስ እንደ ወንድምህ አትሰራም ዝም ብለህ መብላት ነው ምን ልስራ ትለኛለህ አትሸከምም ጭቃ አታቦካም ጭቃ አንተ 120 ብር አገኘው አልከኝ በ110 ብር ሱሪ ገዛ ቀሪውስ 10 ብር እኮ ናት ሂሳቡን ስራልኝ አላልኩህም አንተ የታለ ብሩ ኪሴ ባዶ እንዳይሆን ይዟል ኪሴ ባዶ እንዳይሆን እኔ ኪሴን ባዶ አድርጌ ያንተን ከርስ ሞላለሁ ኪሴ ባዶ እንዳይሆን ነው ትለኛለህ በላንተ 10 ብሩ አነው አለሁ ማን ነው ገባ አቤት እኔን አሎ አዎ ነኝ ሙና ልጄ ሙንዬ እንዴት ነሽ ደህና ነሽ ወይ እኔ ባንቺ ሐሳብ ነው ለተቀን እንቅልፍ አጥቼ አይ ሙና እውነት ልሻለሁ አይ ሙና ገንዘቡ ምን ያደርግልኛል ያንቺ ሐሳብ ነው እንጂ እሱስ ምን በዛሬ ጊዜ ኑሮውም እኮ ውድ ነው ቤቱም ኮርኒስ መግባት አለበት እድሳት ያስፈልገዋል ብዙ ነገር ያስፈልጋል የቤት ዕቃ መገዛት አለበት ቢሆንም ግን ዋናው ነገር አንቺ ደህና መሆንሽ ነው ሙንዬ የኔ ልጅ እሺ አዎ እና በባንክ ነው የላክሽው በሐዋላ ነው የምን ቁጥር አልሽኝ እሺ ቆየኝ አንዴ ሙና ቆየኝ
እሺ ሀያ ሰባት ስድስት እሺ እሺ እኔ እናት እሺ የት ነው የምትቀበለው ታዲያ? ደግ እንግዲህ ደግ ገንዘብሽን ጠርቀም አድርገሽ መላክ አይዞሽ ገንዘብ ቆጥቢ አሁን ሰዓትሽን አትግደይ በቃ ይቆጥርብሻል ዝጊው ገንዘብ ተልኮልኝ ነበር ልጄ መለያ ቁጥሩን ይዘውታል ይሄው ማን ይላከሉት ልጄ ናት ስሟን ማለት ነው ሙና ይመር ነጋሽ ከየት ሀገር ነው ቤሩት ይመር ነጋሽ ሙና ይመር ነጋሽ እሺ መታወቂያ ያሉት ጌታ መታወቂያ ማይያለው ጌታ መታወቂያ ማይያለው ይሄው ልጅ በጣም ጥሩ ውጪ ጠብቁ ደግ ይሄ አሁን ምን አባቱ ሊሰራ መጥቶ ነው ገንዘብ ተልኮለት አይደለም ያስታውቃል ቀማኛ ነገር ነው ሞጭላፌ
ተረኛ ከርሶ ጋር ማጨርሰናል አይደለም ፌስታ ነው ፌስታሏን ፌስታ እዚህ ነው የት አባቱ ገባ ይሄ መንጠቆ ከከከከከከ ያውና ለባልንጀሮቼ እየነገርክልኝ ነው እንዲህ ነችና ይመር አፍጥጦ መጣ እኮ በና ሙክረኝ ኩኩኒያ ማን መሰልኩ አትሞክረኝም ነበር አባቢ አተኛም ምን ተኛለሁ የእናንተን ከርስ ለመሙላት ስል ይሄው ፍራሽንም ማሳደስ አቃተኝ አሁን ይሄ ፍራሽ ነው ይሄ አሁን ፍራሽ ነው ፍራሽ አዳሽ زينب ني ቶሎ በይ ፍራሽ አዳሽን ጥሪ ቶሎ በይ
እንደምታያት እቺ ነች ፍራሿ። ስንት ነው የምትሰራው? 40 ብር። ዳቦ አባቴ ቆረቆረኝ ስላለኝ ነው። ቀንስ። በቃ 30 ብር ትከፍለኛለህ። በቃ እሺ፣ ስራውሽ በደንብ አድርገሽ ስሪልኝ በእናትሽ። ፍሬንድ ፈታሹ? አዎ ፈትቻለሁ። ሻይ ጠጥቻለሁ። ንፋስ ይምጣው። በቃ እሺ። ምንድነው አንተ? የምን ፍራሽ? ያንተ ፍራሽ ነው። ማታ ቆረቆረኝ ስትል አልነበረም? ማን ይበተነው? ይመጣል። ሻይ ሊጠጣ ሄዶ ነው። ሻይ ሊጠጣ? ወይኔ ወይኔ፣ ጉድ አደረከኝ። ጉድ ሰራኝ፣ ጉድ ሰራኝ፣ ጉድ ሰራኝ፣ ጉድ ሰራኝ።